በተለይ ግን ንቅል ምሁራን ሀገሪቱን ህዝቦቿን ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና ዕውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ። ስለፈለከው ጉዳይ አጀንዳ ክሬት አድርገህ ትዳር ታፋታለህ፣ ሀገር ታናውጣለህ፣ ብሔርን ከብሔር እምነትን ከእምነት ታጋጫለህ። ዓለም እንደዛ ሆኗል። ይሄ የዲጂታል ኤጁ ያስከተለው ጣጣ አለ። ከዚህ ቀደም የምናውቀው ፖለቲካ፣ የምናውቀው ውጊያ፣ የምናውቀው ሚዲያ አሁን በብዙ ቴክኖሎጂ ተጭኖታል፣ ተቀያይሯል። በዚህ ጊዜ ውስጥ የሰማነው ነገር ሁሉ ትክክልና እውነት ነው ብሎ ወደ አክሽን የሚገባ ሳይሆን አናላይዝ ማድረግ የሚችል ባላንስ ማድረግ የሚችል ከተለያዩ ሶርሶች መረጃ ትሪያንጉሌት ማድረግ የሚችል ቢሆን ጠቃሚ ነው ብዬ አስባለሁ። ኢትዮጵያ አየር መንገድን መገንባት የቻለ ሀገር ለምንድን ነው የውስጥ ተቋማት ያልገነባው የሚል ጥያቄ ፕላስ ኦር ማይነስ 99% ኢትዮጵያውያን ነው ማኔጅ የሚያደርጉት የሚያስተዳድሩት። ኢትዮጵያውያን ያንን ከቻሉ ለምንድን ነው ሌላውን ቦታ መሰል ተቋም ያልፈጠር ነው? በሁሉ መስክ አንድ ለእናቱ የሆነበት ምክንያት ቅድም እንዳልከው አንድ ነገር ስናቅ በቃ ስታክ እናደርጋለን። ለምሳሌ በ60ዎቹ ፖለቲካ በሰባዎቹ የተሳተፉ ሰዎች ያኔ የሚያውቁትን ታክቲክ ያኔ የሚያውቁትን ኖሃው ዛሬ አፕላይ ማድረግ ይፈልጋሉ። ቴክኖሎጂው ተቀያይሯል። እነሱም የማይገባቸው በጣም በርካታ ነገሮች ተፈጥረዋል። ከዛ ጋር አብረው ሳይማሩ አብረው ሳያድጉ እነሱ ቆመው ግን አሁን ያለውን ዓለም በዚያ ጊዜ በነበራቸው ዕውቀት መወሰን ይፈልጋሉ። ፍሌክሲቢሊቲ ከጠፋ ለመማር ያለ አቅም ለማደግ ያለ አቅም ይወሰናል። ፎከስ በጣም ኢምፖርታንት ነገር ነው። ፎከስ ሆነን አንድ ነገር ከተማርን በኋላ ግን ያ የዓለም መጨረሻ ነው ብለን ማሰብ የለብንም። ፍሌክሲብል መሆን አለብን። የማናውቃቸው ጉዳዮች እንዳሉ ማሰብ ያስፈልጋልና ወጣቶች ያላቸውን ጉልበት ያላቸውን የተከፈተ አእምሮ፣ ጭንቅላት፣ ኢነርጂ መልካም ነገር በማድረግ ለአንድ ሰው ጥቅም በሚሰጥ ነገር ላይ በማዋል ቢጠቀሙ በጣም ጠቃሚ ነው ብዬ አስባለሁ። በጣም ትልቅ እመርታ ነው። ዛሬ 51 ሚሊዮን ሰው ገደማ በሞባይል መኒ ኢትዮጵያ ውስጥ ይጠቀማል። 51 ሚሊዮን ፖፑሌሽን ያላቸው የአፍሪካ ሀገራት ጥቂት ናቸው እና ከአንድ ሀገር ሙሉ ፖፑሌሽን በላይ ህዝብ ነው የሚጠቀምበት። ደግሞ ሞባይል መኒ በጣም ለየት የሚያደርገው ኢንተርኔት ዲፔንድ ያደረገ አይደለም። ኢኮኖሚያችንን ኢምፓክት እያደረገ ነው። ቢዝነሳችንን ኢምፓክት እያደረገ ነው። የሰዎችን ላይፍ እያቀለለ ነው። እንደዚህ ያለ ጠቃሚ ቴክኖሎጂዎችን ብሬስ እያደረጉ መሄድ ያስፈልጋል። ኢንስቲትዩሽናል ሪፎርም የምንለው ምን እንዲቀየር ፈልገው በተለይ ነው በዲጂታል በኢኖቬሽን ደግሞ ሲደገፍ የኛ ሪፎርም ዘርፈ ብዙ ነው። የማነካካቸው ኤሪያስ የሉም። አንዱ ወላጆቻችን የሚያነሱልን በአንድ ጊዜ በርከት ያሉ ሪፎርሞች እንዲህ ማድረግ ይቻላል ወይ? አንደኛ ይተገበራል፣ ሁለተኛ ደግሞ ፈተናዎቹ መቋቋም አያስቸግርም ወይ የሚል ጥያቄ ሐሳብ ሰዎች ያነሳሉ። ምክንያቱም በፖለቲካው ረገድ ሰፋፊ ሪፎርሞች አሉ፣ በሎ ኢንፎርስመንት ኤጀንሲ ሰፋፊ ሪፎርሞች አሉ፣ በሲቪል ሰርቪስ ሰፋፊ ሪፎርሞች አሉ፣ በግብርናው በኢንዱስትሪው አጠቃላይ በኢኮኖሚ በፋይናንሻል ሴክተር ሪፎርሞች አሉና በጣም ቦልድ የሆኑ ሪፎርሞች አት ታይም በርከት ያለ ቦታ የሚነኩ ስለሆነ ሰዎች ችግር አይፈጠርም ወይ ብሎ ያስባሉ። እንግዲህ በሌየር ማየት ጥሩ ነው። መጀመሪያ ቅድም እንዳነሳው ውስብስብ ችግር አለ ብለናል። ኢትዮጵያ ውስጥ ውስብስብ ቻሌንጆች አሉ፣ ችግሮች አሉ፣ ድህነት አለ፣ ዕዳ አለ፣ እርዳታ የምንጠብቅ ሀገር ነን። በውስጣችን ፖለቲካል ዲስኮርሱ ችግር አለበት። በርካታ ችግር ስላለብን አንዷን ነገር በመፍታት የኢትዮጵያን ፍላጎት ልናሳካ እንችላለን።